አንቺ ውሻ ይሄን ከየት አባሽ ነው ያመጣሽው? ከየት ነው ያመጣሽው? ማን የሰጠሽ ይሄንን? ስርቆት ጀመርሽ ማለት ነው? እትዬ ማለት ምን በእውነት ስርቆት የሚባል ነገር አላውቅም። ሌባ አይደለሁም በእውነት። ይሄንን ሰዓት የሚሰጠኝ አንድ ትምህርት ቤት ማውቀው ልጅ ነው። እኔ ፈልጌ አይደለም። ዝም በይ ውሻ። ማን አባሽ ነው ደግሞ ለአንቺ ስጦታ የሚሰጥሽ? ከንቱ እባክዎት እትዬ ማለት እኔ ሌባ አይደለሁም። ገንዘብ የሚባል ነገር አለከው። ይሄን ሰዓትም ትምህርት ቤት አንዱ ልጅ ነው እኔ ሳልፈልግ የሰጠኝ። እባክዎት እትዬ ማለት እኔ ሌባ አይደለሁም። አንቺ ገና የባለቤቴ ሀዘን ከልቤ ሳይወጣ ቤቴን የሌባ መፈንጫ ልታረጊው ነው እንዴ? ደግሞ አታፍርም እኮ ስጦታ ነው ትላለች። ማን አባሽ ነው ደግሞ ለአንቺ እንዲህ አይነት ውድ ስጦታ ለአንቺ የሚሰጥሽ? ስሚ ይሄንን ጉዳይ ለልጄ ተነግሪውና ውርድ ከራስ እንዴ እማዬ ምን ሆናችሁ ነው? ምንድነው? ምን ሆነሽ ነው? ምንድነው? ጫጫታው ምንድነው? ጫጫቱ በሌሊቱ ቤቱን ረበሹ እኮማ። እንዴ ምን ይፈጠራል ብለህ ነው? ያው ያመጣት ሌባ ቤታችን እያራቆተችው እኮ ነው። ይሄ ሰው ታታዩም እንዴ? ማንም ተማሪ ለሷ የሚሰጣት የለም። ከዚሁ ከኛው ከራሳችን እየሰረቀችው። እማዬ በቃ የኛ ሰዓት እንዳልሆነ እናውቃለን አይደለ? ሰላም ደግሞ ታማኝና ጨዋ ልጅ ነች። ይሄ ደግሞ አንቺ ምንም እናውቃለን። ለምንድን ነው ልጅቷን የምታስጨንቂያት? አንተ ደግሞ ለዚህ ለቤት ሰራተኛ ብለህ እኔ እናትን ተቆጣለህ እንዴ? እሷን ከኔ ያስፈልጋል። የቤቱን ሀዘን እንኳን ሳታከብር አንተም የሷ ጠበቃ ሆንክ ማለት ነው። በቃ አልኩ እኮ እማዬ፣ ማንንም አላበላለጠም። እኔ እዚህ ቤት እንደዚህ የፊታዊ ነገር አልፈልግም። አንቺ እንትና እናቃሽን እንጂ በቃ ምን አይነት ነገር ነው? እኔ እሷን አናግራታለሁ። እማዬ ምንድን ነው የሆነ ያለው? ለምንድን ነው እንደዚህ የምታደርጊው? እንደማደርግ አላውቅም። አቤት። ሄይ ማሚ እንዴት ነሽ? ሀና እባላለሁ። ወይ አኔ እንዴት ነሽ? እንደምን ነሽ? ሰላም ነሽ? እንደምን ነሽ? ይኸው በተነጋገርነው መሰረት ሻንጤን ጠቅልዬ ይዤ መጥቻለሁ። መቼም ደውላችሁ የጠራችሁኝ ነገሩ በጣም አንገብጋቢ መሆን አለበት። እኔ ራሴ እኮ ነኝ ስልክሽን አፈላልጌ እንድትመጪ ፈልጌ ደወልኩልሽ። እቺ ለማኝ የቤት ሰራተኛ ከልጄ ህይወት እንድትወጣ ያንቺ መኖር እዚህ ወሳኝ። ዳዊትም ሆነ ያቺ አይጥ ሰራተኛ ስላንቺ ምንም ነገር አያውቁም። አንቺን እንደ ድንገተኛ እንግዳ ነው የሚያዩሽ። አሃ የጠላቴ ጠላት ወዳጄ ነው እንደሚባለው ማለት ነው። አታስቢ ማሚ፣ አንቺ የውርስ ድርሻዬን እንድወስድ በደንብ ካመቻቸሽልኝ ምንም እንዳታስቢ። እኔ ደግሞ የገባሁበት ቤት እንዴት እንደሚታመስ ያቺ ልጅም ከዚህ እንዴት እንደምትሄድ አሳይሻለሁ። ጎበዝ ልጄ፣ የአንቺም ድርሻ የኔም ሰላም አንድ ላይ የሚመለስበት ጊዜ ላይ ደርሰናል። አሁን ማንም ሳይደርስብን ወደ ውስጥ እንግባና ስለ እቅዳችን እናውራ። ነይ እንሂድ። ነይ ግቢ። ነይ ሰላም እባክሽ። እናቴ ተናገረችሽ ላደረገችሽ ነገሮች በሙሉ በእሷ ስም ነው ይቅርታ ጠይቅሻለሁ። ዳዊት እኔ እኮ ምንም አላደረኩም። ያለ ምንም ምክንያት ሌባ መባል ያውም አንተ ፊት እንደዚህ መዋረድ በጣም ያማል። እኔ እኮ ደሃ ነኝ እንጂ የሰው ንብረት ባይኔ ሙሉ አይደለም። አውቃለሁ ሰላም፣ በደንብ እረዳሻለሁ። አንቺ ምን አይነት ንጹህና ታታሪ ልብ እንዳለሽ ይገባኛል። እናቴም ብትሆን ያው በሀዘንና በንዴት ላይ ሆና ነው እንጂ አንቺን የሚጠረጥር ማንነት ኖሯት አይደለም። እባክሽ እኔ ቆንጆ እለፊው፣ እንባሽን ማብሽ። ግን ያን ሰዓት እኔ ከማንም አልሰረኩም። አብሮኝ የሚማረው ልጅ ለእኔ መስረዳት አይጠበቅብሽም። እንኳን ይሻለው አንቺ ማንም እንዲጎዳሽና እንዲያዋርድሽ አልፈልግም። አንቺ እኮ ማለት ለእኔ ከሰራተኛም በላይ ነሽ። ታውቂያለሽ አይደል? አባትሽ በጣም ጥሩና ቅን ሰው፣ ለሰው ጥሩ አሳቢ ሰው ነበረ። ይህ ሁሉ ሀብት፣ ይህ ሁሉ ስብዕና የገነባው ጠንክሮ በመስራት ነበር። እሱ ሲያርፍ ይህ ሁሉ የለፋበትን ሀብት ለልጄ ለዳዊት ትቶለት ነው ያለፈው። ዳዊት ግን ይህን ሁሉ አደራ ትቶ ያችን ሰራተኛ እያሳደደ ይገኛል። እኔ ደግሞ በህይወት እያለ ብዙ ጊዜ አብሬ አላሳለፍኩም።
ሁልጊዜ በድብቅ ከሰው ርቆ ነበር የሚያገኘኝ። ለእናንተ ማለቴ ለቤተሰቡ ሲል እኔን ደብቆ ነበር ያኖረኝ። ግን ምንም ቢሆን ያው ደሙ ነኝ። አባቴን ወደው ነበር። እሱ የለፋበትን ሀብት ደግሞ ማንም ባዳ እንዲወስደው አልፈልግም፣ ወይም ደግሞ ዳዊት በከንቱ እንዲያባክነው አልፈቅድለትም። አየሽ አይደለ አባትሽ በህይወት እያለ አንቺን ቢደብቀኝም እኔ ግን ይሄው በሬን ክፍት አድርጌ ተቀብዬሻለሁ። የአባትሽን የግርማን ንብረት የቤተሰባችንን ንብረት እንድች አይነት መዝባሪ ሰራተኛ ስትመዘብረው ሁላችንም እጃችንን አጣጥፈን መቀመጥ የለብንም። በፍጹም ዝም አልልም ማሚዬ። አባቴ የገነባው ሀብት የሚገባው ለእኛ ነው። እቺ ሰራተኛ የምትያት ደግሞ ከዳዊት ህይወት ብቻ ሳይሆን ከዚህ ግቢ ራሱ የውሃ ሽታ ሆና እንድትቀር ነው ማረጋት። አላወቀችኝም ማለት ነው። እኔ አንዴ ከጀመርኩኝ ወደኋላ አልመለስም። ጎበዝ የኔ ልጅ ጎበዝ። አሁን ተግባብተናል። እቅዳችንን አብረን ሆነን እናስፈጽማለን። በይ አሁን ሻንጣሽን ያዥና አረፍ የምትይበት ክፍል ተዘጋጅቶልሻል። ማሚ በጣም አመሰግናለሁ። መጣሁ በቃ መጣሁ በቃ። ይቅርታ አንቺም አልበል። በዚህ ጠዋት ደግሞ እዚህ ምን ትሰሪያለሽ? ዳዊት ነህ አይደል? የግርማ ማሚን የአባት ልጅ ነኝ። ይህ ማለት ባጭሩ እህት ነኝ ማለት ነው። እናት ደግሞ እዛ ጋር ያለውን የቤታችንን ክፍል ሰጥታኛለች። አሁን ቸኩያለሁ። ማታ ስመለስ በደንብ እናወራበታለን። አባቴ ይህን ሁሉ ግዛት አሳጥተ እኔን እንደ ባዳ ደብቃ አሳደግከኝ አይደል? ለዚህ ቅንጦት የዳዊት እናት ብቻ ነበረች የምትመጥነው። አሁን ግን አበቃ። ማንም ወደዚህ ቤት መታያ ላይ ያስቆመኝ አይችልም። ይሄ ቤት፣ ድርጅቱ፣ ዳዊት የሚመካበት ነገር በሙሉ ከዛሬ ጀምሮ የኔ ይሆናል። ሁሉንም የራሴ ያደርገዋለሁ። ስሚ አንቺ ቅድም እዛ ክፍልሽ ገብቶ እኮ እንባሽን ሲጠርግና ሲስምሽ ያላየው እንዳይመስልሽ። እትዬ እንደምታስቢው እኮ አይደለም። ዳዊት ብሎ ስለሚያዝንልኝ ነው እንጂ ሌላ ነገር የለንም። ዝም በይ። እኔ እዚህ ቤት ያመጣው ሽንኩርት እንድትከትፊና የቤቱን ስራ እንድትሰሪልኝ ነው እንጂ ልጄን በፍቅር አወረሽ የቤት እመቤት እንድትሆኝ አይደለም። ደረጃሽን ወቂ እሺ። እኔ ደረጃዬን አውቃለሁ። የሰው ህይወት ውስጥ አልገባም። ዳዊት ዝም ብሎ ስለሚያዝንልኝ ነው። ስሚ እሱ የዋህ ስለሆነ አዝኖልሽ ሊሆን ይችላል። አንቺ ግን በጣም መርዝ ሰው ነሽ። ይሄን ያዘውን ባሽን አውቀዋለሁ። እባክሽ አሁን የመጨረሻ ማስጠንቀቂያ ሰጥሻለሁ። ከዛሬ ጀምሮ በልጄ ዙሪያ እንዳላገኝሽ፣ በአይንሽ እንኳን ቀና ብለሽ ስታዩ እንዳላይሽ። ሰማሽ? ዳዊትን ካልተውሹ ህይወትሽን ሲኦል ነው የማደርገው። ለአንቺ ብቻ አይደለም ቤተሰቦችሽን መዘዙ ይተርፋቸዋል። ሰማሽ? በማታውቂውና በማይመጥንሽ ጨዋታ ውስጥ አትግቢ። የነገርኩሽን አስቢበት። የት አባቷ ይቺ ጦሰኛ! ወይ ተነስተሻል እንዴ? ምን በጠዋት ረበሽ ነሽ? ምን እቺ ጦሰኛ የሆነች ሰራተኛ በጠዋቱ ተጨቀጭቀኛለች? ኧረ ችግር የለውም ማሚ፣ ችግር የለውም። ልክ ነሽ። እቺን ሰራተኛ ልክ ካላሳየናት ነገ አናታችን ላይ ነው የምትወጣው። እውነት ነው ልጄ። በአሁንን የሚጨርሳቸው አንዳንድ ጉዳዮች ስላሉ ጠበቃ ቢሮ ሊሄድ ነው። ይኸውልሽ ይሄ አንቺ የውርስ ጉዳይ ምንም ጊዜ ሳይሰጠው ቶሎ መጨረስ አለብን። እሺ ማሚ፣ በሰላም ተመለሽ። እንግዲህ እስክመለስ ድረስ ቤቱን አደራ። ደግሞ በነፃነት አረፍ በይ። ቤትሽ ነው። መብላት መጠጣት የምትፈልጊው ነገር ካለ እዘዣት፣ ኪችን ውስጥ አለ። አንቺን እንድትፈራሽ እንድትላላክሽ አድርጌ፣ እምቢ ካለች ደግሞ ለእኔ ንገሪ። አታስቢ ማሚዬ፣ አንቺ ስራሽን ጨርሽና ተመለሽ። እኔና እሷ በደንብ እንግባባለን። ጎበዝ ልጅ፣ እሰይ የኔ ልጅ። አረዳ ይተረጋጋ። ከቅድም ጀምሮ እየተከስክ ነው ያለው። አዲስ የኤክስፖርት ስራችን ቢሆን በጥሩ ሁኔታ ላይ ነው ያለው። የማከሰነዶቹን ቢሆን ዛሬ ጠዋት አረጋግጫለሁ። አንተ ግን እዚህ የለም። ጠዋት በስልክ ስታወራኝ ሆነ እዚህ ፊት ላይ የማየው ነገር መረበሽ ይታይበታል። ምንድን ነው የተፈጠረው? ስራውም አሁን ላይ ትንሹ ችግር ነው በረከት። ቤት ውስጥ ሌላ እሳት ነዷል።
እናቴ ሰላም ላይ የምታደርሰው ግፍ አልበቃት ብሎ ጭራሽ ዛሬ ጠዋት ሊያኩን ይዛሌ ጣች። ምን ተፈጠረ ደግሞ? ትይዋል እንደሆነ ያለው አባቴ ሊናንጃለችው ሀና ትባላለች። ዛሬ ጠዋት ከክፍሌ ስወጣ ሻንጣዋን ይዛ ኮሪደር ላይ ተጋጨች። ያውም እናቴ የራሷን ክፍል ሰጣት። ምን አልከኝ? እናቴ የባለቤታቸውን ልጅ ያሁን ደግሞ እርስ የምጠጋናቸውን ልጅ ተቀብለው ቤት አስገቡ ነው የምትለኝ? ይህ እኮ ፈጽሞ ሊታመን የማይቻል ነገር እኮ እንዳይት። እኔ እናቴ ጠንቅቄ አውቃቸዋለሁ። እናቴ በገዛ ፈቃዳቸው እንደዚህ አይነት ነገር አይደለም። እኔም ጋር የገባኝ እሱ ነው። በአንድ በኩል እናቴ የባሏን ዲቃላ ቤት ታስገባለች፣ በሌላ በኩል ደግሞ ሰላምን ሌባ ብላ ስትጨቃጨቅ ተረች። ድርጅቱን እንዴት መባት እንዳለች ይዋረቅ ግራን አይዳይት። እናንተ ዝም ብለው ሀናን ቤት አያስገባት የሆነ የተደበቀና አደገኛ ሴራ ከሌለ በስተቀር ማለት ነው። አንተ አሁን የፍቅርና በቤተሰብ ጸባይ ኑሮ ስለተበታተነ ነገሮች አጥረታ ማየታችን እና ምን ላድርግ በረከት፣ ሁሉንም ነገር እርግፍ አድርጌ እየጥፋ በፍጹም አንተ አሁን የድርጅቱ ዋና ስራ ላይ ብቻ አባት የለፋበትን ንብረት እንዳይወድቅ ተጠንቀቅ። ስላና ወይም ደግሞ ስለ አዲሷ የእናንተ እንግዳ እኔ በማጣራው መልኩ አጣራለሁ። ማንም በድብቅ መጥቶ ያንተን ህይወትም ሆነ ይህን ድርጅት እንዲያፈርስ አልፈቅድለት። ምን ይሻለኛል? ይህን ሁሉ ግፍ እያየሁ እንዴት እዚህ ቤት መኖር እችላለሁ? ዳዊት፣ እንዴት አድርጌ ነው እናትህን እውነተኛ ማንነት የምነግርህ? እናትህ እኮ አረመኔ ናት፣ ጨካኝ ናት ብዬ ብናገር ማን ያምነኛል? ይሄ የማይታሰብ ነገር ነው። በፍጹም አታምነኝም። እናት ለልጇ እንዲህ አይነት ክፋት አታስብም ብለህ ነው እንደውም እኔኑ ሌባ ውሸታም ታደርገኛለህ። አምላኬ ሆይ እንዲህ አይነት አጣብቂኝ ውስጥ ለምን ገባሁ? ዳዊት፣ አሁን ከአቅራቢዎች ጋር አስቸኳይ ስብሰባ አለብኝ። ስመለስ ስለ ሁሉም ነገር ላወራ። አንተ ብትሆን ደግሞ ራስህን አታጨናንቅለት። ያቺ እህቴ ናት የምትላትን ደግሞ ስመለስ እኔ በማጣራው መልኩ አጣራለሁ። እሺ በረከት፣ መልካም ስብሰባ ይሁንልህ። ሲቻስ ደውልልኝ። ቻው። Tu étais dans tes heures passées.
ስራ በዛብሽ አይደል? ለማንኛውም ሀና እባላለሁ። የዳዊት እህት ነኝ። ገና መምጣቴ ነው። ሄሎ ሀና፣ ነገ በጠዋት ሻንጣሽን ጠቅልልሽ በጠዋት ግቢ። ዳዊት ሳያይሽ በጠዋት ነው መምጣት ያለብሽ። ያችን ለማኝ ሰራተኛ ለማባረርና የግርማን ሀብት ለመቆጣጠር ትልቅ እድል አለን። ስለዚህ ቶሎ ነይ እሺ፣ ቶሎ። እንኳን ደህና መጡ ቴዲ። እኔ ሰላም እባላለሁ። አረ ምንም ስራ አልበዛብኝም። ይህ እኮ የዘወትር ስራዬ ነው። ባይሆን ምን ላቅርብ? ሻይ ላፍላ ወይስ ቁርስ ላቅርብ? ምን ቴዲ ትይኛለሽ? እህቴ በይኝ እንጂ ምንም የሚያስፈልገኝ ነገር የለም። እንዲሁ ስራ ላግዝሽ ብዬ ነው የመጣሁት። ከዚህ በኋላ ደግሞ እንደ እህት አብረን ነው የምንሰራው። እሺ? አንተ ልጅ ምንድን ነው የሆንከው? ለምን አትናገርም? አሁን እማዬ፣ አሁን እያንዳንዱን ነገር በግልጽ እንድነግርኝ እፈልጋለሁ። እቺ ሀና ነው ምናምን የምትባል ልጅ ጠዋት ስወጣ በር ላይ ገጨችኝ። ምንድን ነው የምትሰራው እዚህ ቤት? ምን ማለት ነው? ምን ትሰራለች ማለት? ያቺ ልጅ እኮ የአባትህ ልጅ ናት። የውርስ ድርሻዋን ልጠይቅ መጣለች። እኔም ቤቴ ክፍት ነው፣ የአባቷ ቤት ነው። በክብርና በእንግድነት አስገብቻታለሁ። በክብር አስገባሻት? እኔን አንድ ቃል እንኳን አታማክሪኝም? እኔ የዚህ ቤት አስተዳዳሪና አባቴ ትቶት ያለፈው ድርጅት አስተዳዳሪ ሆኜ ሳለ እኔን ሳታማክሪ እቺን ከየት እንደመጣች እንኳን የማትታወቅ ሴትዮ አምጣተሽ ትደብቂያለሽ? ቤቴ አልክ እንዴ? ይሄ ቤት እኮ የኔም ቤት ነው። አባትህም የለፋበት ቤት ነው እኮ። ትሰማለህ? እኔ የገዛ ቤቴ ውስጥ ማንንም የማስገባት ማንንም የማስወጣት ያንተን ፍቃድ መጠየቅ ያለብኝ አይመስለኝም። አየሽ አይደል ያንቺን ችግር? ቤተሰብ እንኳን አታማክሪ። ሁሌ ራስሽን ነው የምታዳምጪው። ሁሌ ችግር ነው የምትፈጥሪው። የራስሽን ፍላጎት ብቻ ነው የምትከተዩ። እቺ ልጅ እኮ ያመጣሻት ለሷ ብለሽ እንዳልሆነ ግልጽ ነው። የሆነ ያሰብሻት የጠነሰሻት ሴራለች ማለት ነው። እኔን ነው ራስ ወዳድ የምትለኝ? ለአንተ ብዬ ለቤተሰባችን ብዬ እየተጨነቅኩኝ። ክብር? ስለምን ክብር ነው የምታወሪው? በሌሊት ተነስተሽ እቺን መስኪን ሰራተኛ ስታንጓጥጫት የነበረው ስለ ክብር ብለሽ ነው? አየሽ፣ ያንቺ እውነተኛ ማንነት ይሄ ነው። ለሰው ልጅ ምንም ክብር የለሽም። የሰው ልጅ እንደ ሰው አታዩ። አሃ፣ አሁን ገባኝ። አንተ እኮ ስለ ሀና መምጣት ተጨንቀህ መስሎኝ ነበረ። ለካ በሌላ ጉዳይ ነው የምትጮኸው። ያችን ለማኝ ሰራተኛ ዳግመኛ ስለነካውብህ ነው። ስለዛች አይት ብለህ ነው እንዴ የገዛ እናትህን ራስ ወዳድና ሴረኛ ብለህ የምትሳደበው? በቃኝ እማዬ፣ ከአንቺ ጋር መነጋገር ምንም ትርጉም የለውም። ግን አንድ ነገር በእርግጠኝነት እነግርሻለሁ። ይህንን ቤት ወደ ሲኦል እየቀየርሹ ነው። ማንም ሰው እህቴም ትሁን ማንም የዚህም ቤተሰብ ሰላምና ንብረት እንዲያናጋ አልፈቅድለትም። አበቃሁ። ቅድም በዛ ሁኔታ ስንገጣጠም በደንብ አላወራንም ነበር። ዳዊት እባላለሁ። ምንም እንኳን ብታውቂኝ ከዚህ በፊት አውቃለሁ። ዳዊት፣ የጧቱን መደናገጥህንም እረዳለሁ። እኔም በሆነ ማላውቃት እህት መታ ቤቴ ብትቀመጥ እንዳንተ ነበር ግራ የምጋባው። እውነቱን ልንገርሽ ሀና፣ አባቴ ሌላ ህይወት ሌላ ልጅ እንዳለው በጭራሽ አላውቅም ነበር። ይሄ ለእኔ አዲስ ነገር ነው። እስኪ ንገሪኝ፣ የት ነው ያደግሽው? አባቴን አግኝተሽው ታውቂያለሽ? እኔ ያደግኩት ከዚህ ሁሉ ቅንጦትና ሰመርቄ ነው። አባቴ ማለቴ አባታችን ተደብቆ ነበር የሚያገኘኝ። ለእናንተና ለቤተሰቡ ክብርና ዝና ሲል ያው እኔና እናቴን ደብቆ ነው ያኖረን። ሁሌም እናንተንና ይሄን ቤት ከርቆኝ ይመኝ ነበር። ያው አሁን እሱ ሲያርፍ ደግሞ የደም ወንድሜ ለወቅ እናንተ ጋርም ያለኝን ዝምድና ላጠናክር ብዬ መጣሁ። ያሳዝናል። ማንም ሰው ተገድሎ ማደግ የለበትም። እናቴ ነገሮችን የምታደርግበት መስመር ትክክል ባይሆንም ቀስ እያልሽ ትላመጃለሽ። እንኳን ደህና መጣሽ። ቀስ ብለን ደግሞ በደንብ እንተዋወቃለን። አመሰግናለሁ ዳዊት። አንተን በመታወቂ እንዲሁም ወንድሜ ስለሆንክ በጣም ደስተኛ ነኝ። በዚህ ሰዓት በእንኩ ችግር ነው። አትፍሪ ሰላም። እናቴም ሆነች አዲሷ እንግዳ በጊዜ ተኝተዋል።
በዛ ላይ ቀኑ ሙሉ አልተያየ ነው፣ አላወራንም፣ አልተገናኘንም። በጠዋቱ ነገር ማለትም እናቴ በፈጠረችው ረብሻ በጣም አዝኛለሁ። እኔና አንቺ ግን ከዚህ በላይ ነን። ያ ምንድን ነው? ያ የጠዋቱ እትዬ የወረወሩት ይሄ ውድ ሰዓት ነው። ጠዋት እናቴ ስትጮህበት የነበረው ሰዓት። እኔ እኮ እናቴ ስትጮህ እንደው ዝም ብላ መስሎኝ ነበር። ይሄ ሰዓት ከየት ነው የመጣው? ሰላም ዳዊት፣ እባክህ አንተም እንደ እትዬ አጠርጥረኝ። ጠዋት እኮ ልነግርህ ብዬ ማታ ትምህርት ቤት አንዱን የሰጠኝ አብሮሽ የሚማር ልጅ እንደው ለጓደኝነት ብሎ እንደዚህ አይነት ውድ ሰዓት ይሰጥሻል? ማንን ነው የምታመኙ? ሰላም፣ እውነቴን ነው ዳዊት፣ እኔ አላውቀውም። ዮናታን ይባላል። ዝም ብሎ ነው አምጥቶ የሰጠኝ። ልነግርህ ነበር ደግሞ አንተን እንጂ ሌላ ማንንም አላይ። ዮናታን ስሙንም በደንብ ታውቂዋለሽ። እባክሽ ከኔ ህይወት ጀርባ ሌላ ህይወት አለሽ እንዴ? እኔ ለአንቺ ብዬ እዚህ ከእናቴ ጋር ስጣላ ቤቴ ሲተራምስ አንቺ ለካ አሸሽ ገዳም እያልሽ ነው። ዳዊት እባክህ እንደዚህ አታድርግ፣ እባክህ ተረዳኝ። በቃ እናቴ ልክ ነበረች ማለት ነው። ወይኔ እንዴት አለውሽ? ብታይ እዚህ ቤት ማለት ነው ገና ከመግባቴ አየሩን እንዴት የበጠበጡት እንደሆነ ብታይ። ኧረ አይዞሽ፣ ሁሉም ነገር በጥንቃቄ እያደረኩ ያሉት። ያችን የዳዊት እናት በደንብ አድርጋ እያመነችኝ ስለሆነ ምንም አያሳስብሽ። አዎ የበሩን ቁልፍና እምነቷት ሳቢ ጠይቃት ነው የሰጠችኝ። በደንብ አድርጌ የተጠቀምኩባት ነው። ምንም ሀሳብ እንዳይገባሽ። አዎ አባቴ የነጠቀኝን እያንዳንዱን ንብረት በደንብ አድርጌ መቆጠር መረከባት። ምንም ሀሳብ እንዳይገባሽ። አዎ ደግሞ ባይገርምሽ ማለት ነው ይሄ ዳዊት የሚሉት ከዛች ለማኝ የቤት ሰራተኛ ጋር ፍቅር ይዞታል። አይገርምሽም? እኛ ምን አገባን? ይችን ዘዴ ተጠቅመን በደንብ አድርገን ነው የምናጣላቸው። ዛሬ ራሱ ባይገርምሽ ዳዊት ፊት ጥሩ የቀናት መንፈስ እንጭቤበት የተቀመጡት ደህና አድርገን ነው የምናባላቸው። ከዛ እያንዳንዱ ንብረት ለኛ እናደርገዋለን። እነሱ እየተበጣበጡ ጥሩ ነገር ያመጡልናል። አይመስልሽም? በሚገባ እናቴ፣ ምንም አያሳስብሽ። እሺ ቻው።